እንደምን ቆያችሁ ተማሪዎች። ዛሬ ግሬድ 10 ማቴማቲክስ ዩኒት 2 ኤክሰርሳይዝ 2.1ን የምንሰራ ይሆናል ማለት ነው። የ10ኛ ክፍል ማትስ ዩኒት 2 ኤክሰርሳይዝ 2.1ን አሪፍ በሆነ መንገድ እንሰራለን ማለት ነው። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቪዲዮ እንድትጀምሩ እንጠይቃችኋለሁ። ቪዲዮንም ላይክ እንድታደርጉ እንጠይቃለን ማለት ነው። አሁን ቀጥታ ጥያቄ ወደ መስራት እንገባለን። ኤክሰርሳይዝ 2.1 ጥያቄው ምን ይላል? ፋይንድ the degree leading coefficient and the constant term of the following polynomial function። ለሚከተሉት ፖሊኖሚያል ፋንክሽኖች አንደኛ ዲግሪ፣ ሁለተኛ ሊዲንግ ኮኤፊሽንት፣ ሶስተኛ ኮንስታንት ተርምን አግኙ ነው የሚለን። ስለዛ እንሳር ለሚከተሉት ለሁሉም ዲግሪ፣ ሊዲንግ ኮኤፊሽንት እና ኮንስታንት ተርም የምናገኝ ይሆናል ማለት ነው። እስቲ ለኤ እናገኝ። መጀመሪያ ኤ ምንድን ነው የሚለን? ኤፍ ኦፍ ኤክስ እኩል ይሆናል ማይነስ ኤክስ ስኩዌር ፕላስ 3x ፕላስ 9። መጀመሪያ ማን እናገኛለን? ዲግሪ እናገኛለን። ዲግሪ ለማግኘት በቀላሉ ምን ታደርጋላችሁ? መጀመሪያ ፖሊኖሚያል ፋንክሽኑ ጋር ትሄዱና ፓወሩን መመልከት፣ የቫሪያብሎችን ፓወር ትመለከታላችሁ። ለምሳሌ የመጀመሪያው ፓወሩን ስትመለከቱ ስንት ነው? የዚህ 2 ነው አይደል? ቀጣዩ የ3xን ፓወር ስትመለከቱ ስንት ነው? 1 ነው አይደል? ስለዚህ ዲግሪ የምንለው ይሄ ከፍተኛው ፓወር፣ ትልቁ ፓወር ምን ተብሎ ይጠራል? ዲግሪ ተብሎ ይጠራል። ስለዚህ እዚህ ስትመለከቱ የዚህ 1 ነው፣ የዚህ 2 ነው። ስለዚህ ከሁለቱ ከፍተኛው ማን ነው? 2 ነው አይደል? ስለዚህ የኤ ዲግሪው ማን ነው? በቀላሉ የኤ ዲግሪው 2 ነው ማለት ነው። በቃ ከፍተኛው ፓወር መውሰድ ነው በቀላሉ። እሺ ቀጣዩ ማን ነው? ሊዲንግ ኮኤፊሽንት። ሊዲንግ ኮኤፊሽንት የሚባለው ምንድነው? መጀመሪያ ዲግሪውን አገኘን አይደል? ስለዚህ ዲግሪውን ካገኘንበት ተርም ፊት ለፊት የሚገኘው ያ ኮኤፊሽንት ነው ሊዲንግ ኮኤፊሽንት በማለት የምንጠራው። ለምሳሌ አሁን ዲግሪውን ያገኘነው ከኤክስ ስኩዌር ነው፣ ከማይነስ ኤክስ ስኩዌር ነው አይደል? ስለዚህ ኤክስ ስኩዌር ፊት ለፊት ያለው ደግሞ ኮኤፊሽንቱ ምን ተብሎ ይጠራል? ሊዲንግ ኮኤፊሽንት። ስለዚህ ከኤክስ ስኩዌር ፊት ለፊት ያለው ኮኤፊሽንት ስንት ነው? -1። ስለዚህ የዚህ ጥያቄ ሊዲንግ ኮኤፊሽንቱ ስንት ነው? የኤ ሊዲንግ ኮኤፊሽንቱ ስንት ነው? -1 ነው ማለት ነው። ቀጣይ ማነው? ሶስተኛ ደረጃ ላይ የምናገኘው ኮንስታንት ተርም። ኮንስታንት ተርም ቀላል ነው። ኮንስታንት ተርም ለማግኘት ምን ታደርጋላችሁ? ፖሊኖሚያል ፋንክሽኑን ትመለከቱና ምንም ቫሪያብል የሌለው ቁጥር ብቻውን የተቀመጠው ያ ምን ተብሎ ይጠራል? ኮንስታንት ተርም። ቁጥር ብቻውን የተቀመጠ ስትመለከቱ እዚህ ማን ነው? ቁጥር ብቻውን ያለው 9 ነው አይደል? ስለዚህ እቺ 9 ምን ናት? ኮንስታንት ተርም ትባላለች። ምን ትባላለች? ኮንስታንት ተርም። ስለዚህ ኮንስታንት ተርም ስንት ነው? ኮንስታንት ተርም ስንት ነው? 9 ይሆናል ማለት ነው። ብቻውን ቁጥር የተቀመጠው ያ ምን ተብሎ ይጠራል? ኮንስታንት ተርም። ስለዚህ የኤ ኮንስታንት ተርም ስንት ነው? 9 ይሆናል ማለት ነው። በቀላሉ እንደዚህ መስራት ትችላላችሁ። ዲግሪ ያው ከፍተኛውን ፓወር የምትወስዱት፣ ሊዲንግ ኮኤፊሽንት ለማግኘት ደግሞ የፓወሩን ከወሰዳችሁበት ተርም ፊት ለፊት የሚገኘው ያ ኮኤፊሽንት ሊዲንግ ኮኤፊሽንት ይባላል። ያ ደግሞ ስንት ነው? -1። ኮንስታንት ተርም ደግሞ ለማግኘት ቁጥር ብቻውን የተቀመጠ ያ ደግሞ ማን ነው? እዚህ ስንመለከት 9። ስለዚህ ኤን በዚህ መልኩ መስራት እንችላለን ማለት ነው። እሺ ቢን እንስራውን። ቢ ደግሞ ምንድነው የሚለን? ቢ ኤፍ ኦፍ ኤክስ እኩል ይሆናል 12x ኪዩብ ማይነስ 9x ስኩዌር ፕላስ 3x ፕላስ 4 ነው የሚለን። ስለዚህ መጀመሪያ ዲግሪ እናገኛለን። ዲግሪ ለማግኘት እንዳልኳቸው ፓወር መመልከት ነው በቀላሉ። ፓወር ስትመለከቱ እዚህ ፓወር ስንት ነው? 3 ነው። እዚህ 2 ነው። እዚህ 1 ነው። ስለዚህ ከነዚህ ከሶስቱ ፓወር የሚበልጠው ማን ነው? ከፍተኛው ማን ነው? 3 ነው አይደል? ስለዚህ የቢ ዲግሪው ማን ነው? በቀላሉ 3። በቃ ከፍተኛውን ፓወር መውሰድ ነው። የኤ ዲግሪ ስንት ነው? 3 ነው። ቀጣይ ማን ነው? ሊዲንግ ኮኤፊሽንት። ሊዲንግ ኮኤፊሽንት ደግሞ ምንድነው? ዲግሪውን ካገኘንበት ተርም ፊት ለፊት የሚገኝ ያው ዲግሪ ያገኘነው እዚህ ኤክስ ስኩዌር ጋር አይደል? እሱ ፊት ለፊት ያለው ያ ቁጥሩ ምን ተብሎ ይጠራል? ሊዲንግ ኮኤፊሽንት። ስለዚህ እሱ ፊት ለፊት ያለው ቁጥር ደግሞ ማን ነው? 12። ስለዚህ 12 ምንድነው? ሊዲንግ ኮኤፊሽንት። ስለዚህ 12 ሊዲንግ ኮኤፊሽንት ተብሎ ይጠራል ማለት ነው። ቀጣዩ ምንድነው? ኮንስታንት ተርም። ኮንስታንት ተርም ደግሞ ቁጥር ብቻውን የተቀመጠ ያ ደግሞ ምን ተብሎ ይጠራል? ኮንስታንት ተርም። እዚህ ቁጥር ብቻውን ያለ ምንም ቫሪያብል አጠገብ የተቀመጠው ማን ነው? 4 ነው። ስለዚህ የዚህ የቢ ኮንስታንት ተርም ማን ነው? ኮንስታንት ተርም 4 ይሆናል ማለት ነው። ስለዚህ ቢን በዚህ መልኩ መስራት እንችላለን። ያው ከፍተኛው ፓወር 3 ስለሆነ ዲግሪው 3 ነው አለን። 12 ደግሞ ከፍተኛ ዲግሪ ከወሰድንበት ፊት ለፊት የምትገኘው ቁጥሩ 12 ስለሆነች
ሊዲንግ ኮኤፊሽንት ናት። ኮንስታንት ተርም ደግሞ የሚባለው ንጹህ ቁጥር ብቻውን የተቀመጠ ያ ምን ተብሎ ይጠራል? ኮንስታንት ተርም ብለን መጥራት እንችላለን ማለት ነው። እሺ ቢን በዚህ መልኩ ሰርተናል ማለት ነው። እሺ አሁን ቀጣይ ሲን እንስራ። ሲ የሚለው ምንድን ነው? ኤች ኦፍ ኤክስ እኩል ይሆናል -7 ኤክስ ዘ ፓወር ኦፍ 5 ፕላስ 5 ኤክስ ኪዩብ ማይነስ 10 ይሆናል ማለት ነው። ስለዛ ይሄን እንዳልኳችሁ ዲግሪውን ለማግኘት ከፍተኛው ፓወር መውሰድ ነው። እዚህ ፓወሩን ተመልከቱ። እዚህ ያለውን አንደኛ ምን አለ? ዜር ፓወር 5 አለ። ያው -7 ኤክስ ፊት ለፊት ፓወሩ 5 ነው አይደል? ያው ቀጣይ 5 ኤክስ ጋር ስለዛ ከሁለቱ ፓወር ከፍተኛው ማን ነው ካል ከ3 እና ከ5 ማን ነው? 5 ነው። ስለዛ ከፍተኛው ፓወር ለዚህ ማን ነው? 5 ስለሆነ ዲግሪው ማን ስንት ይሆናል? የሲ በቀላሉ 5 ይሆናል ማለት ነው። ከዛሳ ቀጣይ ማን ነው? ሊዲንግ ኮኤፊሽንት። ሊዲንግ ኮኤፊሽንት ደግሞ ፓወሩን ከወሰድንበት ተርም ፊት ለፊት የምትገኛች ኮኤፊሽንት ምን ተብላ ትጠራለች? ሊዲንግ ኮኤፊሽንት። ስለዛ እዚህ ማን ያለው ፊት ለፊት እንደምታዩት -7። ስለዛ -7 ምንድነው? ሊዲንግ ኮኤፊሽንት ኮንስታንት ተርም ቁጥር ብቻውን የተቀመጠ። እዚህ ቁጥር ብቻውን የተቀመጠ እዚህ ማን ነው ካላችሁ ማን ነው? -10 አይደል? ስለዛ -10 ምንድነው? ለሲ ኮንስታንት ተርም ማን ነው? -10 ይሆናል ማለት። ስለዛ ዲግሪው 5 ሊዲንግ ኮኤፊሽንቱ -7 ኮንስታንት ተርሙ -10 ይሆናል ማለት ነው። የሲ መልስ በዚህ መልኩ መስራት እንችላለን። ዲግሪው እንዳልኳችሁ ከፍተኛውን ፓወር መውሰድ ነው። ሊዲንግ ኮኤፊሽንት ለማግኘት ከፍተኛውን ፓወር ከወሰዳችሁበት ፊት ለፊት የምትገኛች ኮኤፊሽንት ናት ሊዲንግ ኮኤፊሽንት የምንለው። ኮንስታንት ተርም ደግሞ ምንም እንትን የለውም ቫሪያብል የሌለው ቁጥር ብቻውን የተቀመጠውን ወስዳችሁ መስራት ትችላላችሁ ማለት ነው። እሺ ቀጣዩን ዲን እንስራ። ዲ ደግሞ የሚለን ምንድነው? ጂ ኦፍ ኤክስ እኩል ይሆናል ዲ የሚለን ጂ ኦፍ ኤክስ እኩል ይሆናል -4x ኪዩብ -4x ስኩዌር -4x ስኩዌር -x ኪዩብ -5 + 2x + 3x ዘ ፓወር ኦፍ 4። ስለዚህ እዚህ ይሄን ለመስራት መጀመሪያ ዲግሪ ለማግኘት ከፍተኛው ፓወር መመልከት። እስቲ እንመልከት። 2 አለ፣ እዚህ 3 አለ፣ እዚህ 1 አለ፣ 4 አለ። ስለዚህ ከነዚህ ከአራቱ ፓወሮች ውስጥ ከፍተኛው ማን ነው ካል 4 ነው። አያችሁ እንዳትሸወዱ። መጀመሪያ ላይ ተቀምጦ አይደለም ከፍተኛው ፓወር ነው የምትወስደው። መጀመሪያ ላይ እዚህ -4x ስኩዌር ብሎ ስለጀመረ ሁለትን እንደ ዲግሪ እንዳትወስዱ። ሙሉን ትመለከቱና ከፍተኛ ፓወር ያለው ማን ነው የሚለውን ተመልክታችሁ የምትወስዱ። ስለዚህ አሁን እዚህ ስንመለከት ኤክስ ጋር ነው አይደል 4 ያለው። ስለዚህ ይሄ ምንድነው? ዲግሪ ይሆናል ማለት ነው። የዚህ ፖሊኖሚያል ፋንክሽን ዲግሪ ስንት ነው? አሁን የዲ 4 ነው። ከፍተኛ ፓወር ባለው ነው የምንወስደው። እሺ ቀጣይሳ ሊዲንግ ኮኤፊሽንት እንዳልኳችሁ ይሄን ዲግሪን ከወሰዳችሁበት ተርም ፊት ለፊት ያለችው ያቺ ኮኤፊሽንት ናት። ስለዚህ ፊት ለፊት ያለችው ማን ናት? 3 ናት። ስለዚህ ሊዲንግ ኮኤፊሽንት ማን ነው? 3 ይሆናል ማለት ነው። ቀጣይሳ ማን የምንወስደው? ኮንስታንት ተርም ነው የምንወስደው። ኮንስታንት ተርም ደግሞ ማን ነው? ቁጥር ብቻውን የተቀመጠ ካል እዚህ ማን ነው ያለው? ቁጥር ብቻውን ምንም ቫሪያብል የሌለው ማን ነው? -5። ስለዚህ ኮንስታንት ተርም ማን ነው? ኮንስታንት ተርም -5 ነው። በዚህ መልኩ መስራት እንችላለን። አሁን እዚህ እንዳያችሁት ዲግሪው መጨረሻ ላይ ነው ያለው። አሁን ቅድም ኤ ቢ ሲ ላይ ስንሰራ ያው እንዳጋጣሚ ነው መጀመሪያ ዲግሪ የተጻፈው፣ ኮንስታንት ተርሙ መጨረሻ ላይ የተጻፈው። ስለዛ ሁሌ እንደዚህ እንዳትጠብቁ። ቀላቅሎ ቢሰጡ መሀል ላይም ቢሰጡ በዛ ጥግም መጀመሪያ መጨረሻም ቢሰጡ ከፍተኛ ፓወር ያለውን የምትወስዱት እሺ እንጂ መጀመሪያ ላይ ስለተቀመጠ አይደለም የምንወስደው። ከፍተኛ ፓወር እዚህ ያለው 4 ነው። እዚህ የወሰነው መጀመሪያ ስለተቀመጠ ሳይሆን ከፍተኛ ፓወር ስላለው ነው። እዚያም ኮንስታንት ተርሙ መሀል ነው የገባው። ግን ያው የምንወስደው በቃ ያ ነገር ቫሪያብል ይዟል ወይንስ አልያዘም የሚለውን ብቻ ተመልክተን ነው የምንወስደው ማለት ነው። ይሄን ዲን በዚህ መልኩ መስራት እንችላለን ማለት ነው። እሺ አምስተኛ ኢንት የምንሰራ ይሆናል ማለት ይህ የሚለን h of x እኩል ይሆናል -3x the power of 4 plus x squared plus 3 in bracket 2x squared plus 4x the power of 4 plus 5x the power of 3 plus 2/3 ይሆናል ማለት። እንደዚህ ሲሰጠን መጀመሪያ በብራኬት በምን ያሉን እናጠፋለን። ብራኬቱን ካጠፈን በኋላ በስርዓት በስታንዳርድ ፎርሙ የፖሊኖሚያል ፋንክሽን አለ አይደል? እንደዛ ካስቀምጥን በኋላ ዲግሪውን፣ ሊዲንግ ኮኤፊሽንቱን እና
ኮንስታንት ተርሙን የምናገኘው ማለት ነው። ስለዚህ አሁን ዝም ብሎ እንደዚህ እንደተሰጣችሁ አሁን ለምሳሌ እዚህ 4 ነው ለሚታያችሁ በቃ ከሁሉም ፓወር የሚበልጠው 4 ነው ዲግሪው ብላችሁ ደግሞ ሊዲንግ ኮኤፊሺየንት -3 ነው ብትሉ ልክ ላይሆን ይችል ይሆናል። ከዛ ደግሞ ብቻውን የተቀመጠው 2/3 ነው ብላችሁ እንደዚህ ከሰራችሁ መልሳችሁ ልክ ላይሆን ይችላል ማለት ነው። ስለዚህ ይሄን የምንሰራው እንዴት ነው? መጀመሪያ ብራኬቱን እናጠፋለን ማለት ነው። መጀመሪያ ምን እናደርጋለን? ብራኬቱን የምናጠፋ ይሆናል ማለት ነው። ስለዚህ ምን እናደርጋለን? እናባዛለን። ይሄው ምን እናደርጋለን? ይሄው መጀመሪያ ይሄ 3 ብራኬቱ ፊት ለፊት ነው የተቀመጠው። ስለዚህ ይሄ 3 ሙሉ ብራኬቱን የሚያበዛ ይሆናል ማለት ነው። ይሄ ስለሌለ ለብቻ እንጽፋለን። ይሄው -3x the power of 4 ፕላስ x ስኩዌር ፕላስ እንልና በዚህ 3 ሙሉ ይሄንም የምናበዛ ይሆናል ማለትም በዚህ 3 ይሄንም የምናበዛ ይሆናል ማለት ስለዚህ 3 times 2x ስኩዌር ስንት ይሆናል? 6x ስኩዌር ይሆናል ማለት 3 ጊዜ 2x the power of 2 እንቀጥል። ከዛ 3 ጊዜ 4x the power of 4 ስንት ይሆናል? 12x the power of 4 ይሆናል ማለት ነው። ከዛሳ አሁንም 3 ጊዜ 5x ኪዩብ ስንት ይሆናል? 15x ኪዩብ ይሆናል ማለት ነው። ከዛ 3 ጊዜ 2/3 ስንት ይሆናል? ይሄው 3 ጊዜ 2 6 ይሄው ስንት ይሆናል? 3 ጊዜ 2 ስንት ነው? 6/3 ይሆናል ማለት ነው። ይሄ ስንት ነው የሚሆነው? 2 ይሆናል። በቀላሉ ግን ያው 3ን በ3 አጥፍታችሁ 2ን ማስቀረት ትችላላችሁ። ግን ያው 3 ጊዜ 2 6 ሲካፈል ለ3 2 እንደዚህ ያደርገን አይደል? ከዛ እንደዚህ ካደረግን በኋላ ምን እናደርጋለን? የሚደመር የሚቀነስ ካለ እናያለን። ማለትም ተመሳሳይ ፓወር ያላቸው ካሉ ይደመራሉ፣ ይቀነሳሉ። ለምሳሌ እዚህ ስንመለከት እዚህም ፓወር 4 ነው፣ የዚህም ፓወር 4 ነው። እዚህ ስንመለከት የዚህም ፓወር 2 ነው፣ የዚህም ፓወር 2 ነው። ስለዚህ እንደዚህ ያሉት ምን ይደረጋሉ? ይደማመራሉ፣ ይቀናነሳሉ። ስለዚህ እንደምር እስቲ አሁን -3x the power of 4 ሲደመር 12x the power of 4 ስንት ይሆናል? ይሄ ማይነስ ስለሆነ ይሄ ፖዚቲቭ ስለሆነ ስንት ይሆናል? 12 ስንት ይሆናል? 9x the power of 4 ይሆናል ማለት ይሄን ደመርን። ስለዚህ አሁን ተመሳሳይ ደግሞ ያው x ስኩዌር እና 6x ስኩዌር ደግሞ ስንት የሚሆነው? እዚህ ያው 1x ስኩዌር አለ፣ እዚህ ደግሞ 6x ስኩዌር አለ። ስለዚህ እነዚህ ሁለቱ ሲደመሩ ስንት ይሆናሉ? 7x ስኩዌር ይሆናል ማለት ነው። ከዛ ሳይቀረው ያው ይሄ ቀረም ይሄ ስንት ነው? 15x ኪዩብ ይሆናል ፕላስ 2። ስለዚህ መጨረሻ ላይ ስንሰራ 9x the power of 4 ፕላስ 7x ስኩዌር ፕላስ 15x ኪዩብ ፕላስ 2። አሁን መጨረሻ እንደዚህ መጥቷል። ከዚህ በኋላ ዲግሪው ማግኘት አይከብድም። ዲግሪው ማለት ከፍተኛ ፓወር ያለው ማን ነው ነው የሚለው። ስለዚህ ስንመለከት ከፍተኛ ፓወር ያለው ማን ነው? 4 አለ፣ 2 አለ፣ 3 አለ። ከነዚህ ከፍተኛ ፓወር ያለው ማን ነው? 4 ነው አይደል? ስለዚህ ለዚህ ጥያቄ ዲግሪው ማን ነው? ለዚህ ጥያቄ ዲግሪው ማን ነው? 4 ይሆናል። ማለትም ያው ከፍተኛ ፓወር የሆነው እሱ ስለሆነ የዚህ ጥያቄ ዲግሪው ማን ነው? 4 ይሆናል ማለት ነው። ቀጣይ ደግሞ ማን ነው? ሊዲንግ ኮኤፊሺየንት። ሊዲንግ ኮኤፊሺየንት ቅድም እንዳልኳችሁ ሊዲንግ ኮኤፊሺየንት ለማግኘት ዲግሪውን ካገኘንበት ፊት ለፊት የሚገኘውን ኮኤፊሺየንት ነው የምንወስደው። ስለዚህ ዲግሪውን ካገኘንበት ፊት ለፊት የሚገኘው ኮኤፊሺየንት ማን ነው? 9 ነው ማለት። ስለዚህ ሊዲንግ ኮኤፊሺየንት ማን ነው? 9 ይሆናል። ቀጣይ ማን ነው? ኮንስታንት ተርም። ኮንስታንት ተርም ማን ነው? ቁጥር ሆነ ብቻውን ያለ ቫሪያብል ያለ ምን የተቀመጠው ማለት። እዚህ ያለ ምንም የተቀመጠው ማን ነው? 2 ነው። ስለዚህ ኮንስታንት ተርም ለዚህ ጥያቄ ማን ነው? 2 ይሆናል ማለት ነው። ስለዚህ ጥያቄውን በአጠቃላይ በዚህ መልኩ ሰርተን ጨርሰናል ማለት ነው። ይሄ የኢ መልስ ነው። ዲግሪው 4፣ ሊዲንግ ኮኤፊሺየንቱ 9፣ ኮንስታንት ተርሙ 2 ይሆናል ማለት ነው። ጥያቄ ይሄን ይመስላል ማለት ነው። እንዳልኳችሁ ዲግሪ ለማግኘት በቀላሉ ምንድነው የምናደርገው? መጀመሪያ ፖሊኖሚያል ፋንክሽኑን እንመለከትና ከፍተኛ ፓወር ያለው ማን ነው የሚለውን እንመለከታለን። ከፍተኛ ፓወር ያለውን
ያ ዲግሪ ብለን እንጠራለን በቀላሉ። ፓወሩ መመለከት ከፍተኛ ከሆነ በቃ ዲግሪ ብላችሁ ተወስዳላችሁ በቀላሉ። ቀጥል ሊዲንግ ኮፊሽንት እንደምታገኙት ከፓወሩ የከፍተኛ ፓወር ያገኘነው ተርም ማለት ፊት ለፊት የምትገኝ ኮፊሽንቷ ምን ተብላ ትጠራለች? ሊዲንግ ኮፊሽንት። ኮንስታንት ተርም ደግሞ የምንለው ምንድነው? ብቻውን ያለምንም ቫሪያብል ያለምንም እንትን የተቀመጠው ምን ተብሎ ይጠራል? ኮንስታንት ተርም። አንዳንዴ ግን እንዴት ሊሰጣችሁ ላይ ተደባልቆ መሀል ላይም ለምሳሌ ጥግ ላይ ምናምን ሊሰጣችሁ ይችላል። ሌላ ጊዜ ደግሞ እንደዚህ የሚደመር የሚቀነስ ምናምን ሊሰጣችሁ ይችላል። ስለዛ ከመስራታችሁ በፊት ጥያቄውን አስተውላችሁ መመልከት ያስፈልጋል ማለት ነው። ስለተከታተላችሁ እናመሰግናለን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮን ላይክ እንድታደርጉ ሼር እንድታደርጉ ጠይቃችኋለሁ ማለት ነው። እናመሰግናለን። በቀጣይ ኤክሰርሳይዝ 2.2 የምንሰራ ይሆናል ማለት ነው። እስከዛው መልካም ጊዜ ይሁንላችሁ።